ፋሲሌን ዓለም እንዳልኳችሁ በጣም ብዙ ቅስቀሳዎችን በማድረግ በጣም ተጠምዶ ነው የሚገኘው። ነገር ግን አሁን ከቅስቀሳ ወደ ሐዘን ወደ ለቅሶ የተለወጠበት ሁኔታ ነው ያለው። ምሳ እንትን እንበላለን ቁርስ እንበላለን የሚለው ቀርቶ አሁን ወየው ተጀምሯል። ወየው ተጀምሯል። ፌስቡኩን ማየት ትችላላችሁ ላይ እየሆነ ያለው ነገር አሁን የሚያሳዝን ነገር ነው እየሆነ ያለው። ይሄንን ነው የተፈራው በነገራችን ላይ። ከሱም ባሻገር በጣም በርካታ የዚህ የታጣቂው ደጋፊ ነን የሚሉ ሰዎች አሁን የነበረውቹ ያቺ የሁለት ቀን ጭፈራ አልቃ ተገባዳ አሁን ንጹሃን ተገደሉ ወደሚል ተቀይሯል። የታወቀ ነው እንግዲህ ከህወሓት የተለመደች አንድ ነገር ምንድናት? ስትታገል ወይም ደግሞ የሆነች ድል ያገኘ ሲመስልህ ወታደሩን ያስክ ሲመስልህ ወታደሩን የቆረጥክ ሲመስልህ ጀግና ትላለህ። ሲቪል ልበስ ምን ልበስ ምን ችግር የለው ይኸውልህ ታጋውን ተመልከትልኝ ይባላል። ወዲያውኑ የእጅ ሲሰጥ ደግሞ አጸፋው ሲከብድ ንጹሃን ተጎዱ ተብሎ እየየ ለቅሶ ይጀመራል።